አገልጋዩ ከቸርች ፕሮግራም ውጪ ቤት እንገናኝና አብረን እንጸልይ ሲልሽ፣ ባይብል ስተዲ እናድርግን የቤት ነኝና ሲልሽ እሺ ብለሽው እዛ ቤት ትሄጃለሽ። ዋው በጣም ነው የሚገርመው። ዋው ሰውየው ሚስት እያለው አንቺን በፍቅር ግንኙነት ወይ ትሪት ሲያደርግሽ በትዳሬ ደስተኛ አይደለሁም፣ በቃ ከትዳሬ ልለያይ ነው፣ በቃ መግባት አልነበረብኝም እዚህ ትዳር ውስጥ አንቺን ነበር ማግባት የነበረብኝ፣ ከአንቺ ጋር ነው አብሬ መሆን የምፈልገው ምናምን ሲልሽ ጌታ ብሎኛል፣ ጌታ ነው የነገረኝ አንቺ አብረን እንደምንሆን ጌታ ፈቃድ አለበት ሲልሽ ብለሽ አምነሽው ከሱ ጋር አብሮ ለመሆን ተስፋ ታደርጋለሽ። ዋው what a ማይንድ ሴት! በጣም የሚገርም ማይንድ ሴት ነው። የዘላለም ህይወትሽን ለማጣት የምታደርጊው ነገር በጣም ነው የሚያስደንቀው። ምን ያህል ቫልዩ እንዲያደረግሽው እኮ ነው የሚያሳየው የዘላለም ህይወትሽን። ዋው ባለትዳር ሆኖ አገልጋይ ሆኖ ቤት ሲቀጥርሽ ፐርሰናሊ አንቺን ለሌላ አይነት ፐርፐዝ ሲያገኝሽ ልብሽ እያወቀ ሮንግ እንደሆነ እያወቅሽ ጆሮሽን ጌታ ላንቺ የሚናገርበትን ጆሮ በሆነ አይነት ትምህርት ደፍነሽ ጌታ ሊመጣ ነው። በጣም በቅርቡ ጌታ ይመጣልና የዘላለም ህይወቱን አቃሉ ለዘላለም ህይወቱ ቫልዩ ያልሰጠ ሰው መንግስተ ሰማይ ይገባል የሚለው ትምህርት እንግዲህ በቅርቡ ልናየው ነው ውጤቱን ማለት ነው። እግዚአብሔር የሰጠንን የዘላለም ህይወት የምንይዝበት አያያዝ፣ የምንሰጠው ቫልዩ፣ የምንኖረው ኑሮ ማተር ያደርጋል አያደርግም የሚለውን ጌታ ሲመጣ እናየዋለን። ግን ዋው በጣም ነው የሚደንቀው። በጣም እግዚአብሔር አምላክ ወደ ልብሽ ይመልስሽ።